ወገኖቼ ትላንትና መቼም ያው ይሄንን ዜና ሰምታችሁታል። በዩኒቲ ዩኒቨርሲቲ አካባቢ አንዲት ሴት ሱቋን ዘግታ ስትሄድ የፌዴራል ልብስ የለበሱ ሁለት የፌዴራል ልብስ የለበሱ ያስቆሟትና ከኋላ ይጭኗታል። 500,000 ብር አንቺ ይሉታል። 500,000 ብር የለኝም ስትል የያዘችውን 8,000 ምናምን ብርና ሁለት ስልክ ይይዙና መኪናዋን ይዘው ይሄዳሉ። በተቃራኒ መስመር ሲነዱ እዚህ ጋር የምታዩት ትራፊክ በጣም እንትን ያደርግና ሳይነን እያደረገ ይከተላቸዋል። መከተላቸውን ሲያውቁ ያቆሙና አንዳቸው አንድ ቦታ ሮጦ ሊያመልጡ ሲሉ የህብረተሰቡም ተከትሎ አብሮ ተባብሮ ሊይዛቸው ተችሏል። ይሄ በጣም ድንቅ ነገር ነው። በጣም ጥሩ ነገር ነው። የዚህ ትራፊክ ጀግንነት እጅግ በጣም አንዳንድ ጊዜ አሁን አዲስ አበባ ፖሊስ ቀን ሲገልጽ ምን እንደነበረው ትራፊክ ማለት መኪናን ማስተባበር ብቻ አይደለም፣ ወንጀልንም ሲያይ መያዝ ይችላል። ለምሳሌ ፖሊስም አንዳንድ ጊዜ ብሏል ፖሊስም የማይሆን ህገወጥ የሚነዱ ሰዎችን ካገኙ ትራፊክ ያልሆነ ፖሊስ የሆነ ፖሊስ ከሆነ አስቆሙ መንጃ ፍቃድ የመጠየቅ መብት አለው ተብሏል። ሶኒያውን ዋና ፖይንት እንድታውቁት የምፈልገው ማንኛውም ሰው ሊያጋጥም ስለሚችል እንግዲህ የፌዴራል ልብስ ለብሰው ሊያስቆሟችሁ ይችላል። ህጋዊ ናቸው ብላችሁ ወይ የፖሊስ ልብስ ለብሰው ተመሳሳይ ሆነ አሰርተው ህጋዊ ናቸው ሊያስቆሟችሁ ይችላል። ልትቆሙ ትችላላችሁ። ግን ምክንያቱን ምንድነው የምትቆሙበት ምክንያት ምንድነው ብሎ መጠየቅ አንደኛ አዲስ አበባ ፖሊስ። ሁለተኛ ነገር ያ ፌዴራል ፖሊስ የለበሰው ልብሱን ብቻ ስለለበሰ ሳይሆን መታወቂያው የፌዴራል ፖሊስ ከሆነ የፌዴራል ፖሊስ ስሙ ሁሉ ነገሩ የሚገልጽ መታወቂያውን መጠየቅ ያስፈልጋል። የአዲስ አበባን ፖሊስ ከሆነ የአዲስ አበባ ፖሊስም ከሆነ እንደዛው መጠየቅ ነው እንጂ ዝም ብሎ መደናበር የሆነ ነገር ማድረግ ግዴታ ልብሱ ስለለበሰ በቃ ህጋዊ ነው ማለት አይቻልም። ልክ እንደዚህ አይነት አጭበርባሪ ሰዎች ሊፈጠር ስለሚችል ይሄንን ለጥንቃቄ እንድትጠቀሙበት ለማለት ነው። የአዲስ አበባ ፖሊስ ነው መልእክቱን ያስተላለፈው። ቴንኪው